ቆይ ግን አንቺ ለምን ለኔ አታስቢልኝም? ስለማስብልህ መሰለኝ ሌላ ሰው ማሰራት እየቻልኩ አንተ ጋር የመጣሁት። ወይኔ ምንድነው? ፖሊሶች መጡ። ፍቅር መሳምን ምን አመጣው? ክብር ነው አሮማኔ። እንደው አንቺ ክብር እንደው አይወድልሽም? ያንተ ክብር ላታዛልቀኝ ቅርብኝ። ለሊ 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 ሮሚ ለሊና ላይ ሻተም እንዴ? እዚህ ያልነበረች እንዴ? ነበረች። ቆይ ወዴት ሄደች? እስኪ ፈልጋት። ይሄማ አሪፍ እድል ነው። አገኘሁሽ። ዛሬማ አታመልጭኝም። ሰላም ጤና ይስጥልን የተከበራችሁ የቻናሌ ቤተሰቦች እንዲሁም የሰራተኛ አደይ ድራማ አፍቃሪያን በሙሉ እንግዲህ በጥያቄያችሁ መሰረት ለሊ ትውስቷ ሊመለስ ነው። ግን ከዛ በፊት ውድ የቻናሌ ቤተሰቦች በባለፈው ቪዲዮ ላይ ፍቅራችሁ በጣም ቀንሷል ብዬ ነበር። እናም ፍቅራችሁን በላይክ ብታሳዩኝ ብያችሁ በሰዓቱ እንግዲህ 500 ላይክ ነበር የጠየቋችሁ። እናንተ ግን ከ500 አልፋችሁ 837 ላይክ አስገባችሁኝ። ኧረ ይበቃኛል፣ ኧረ ይበቃኛል። ኧረ ትለዩብኛላችሁ። እውነት ፍቅር አሰጣጣችሁ ያበረ ነው። በዚሁ ብትቀጥሉ ደስ ይለኛል። እንግዲህ ዛሬ ደግሞ ከ500 አሳድገን ወደ 1000 እንግባ። እስቲ ሁላችሁም ይህን ቪዲዮ ከመጀመራችሁ በፊት ላይክ ማድረግ እንዳትረሱ። እንግዲህ ወደ ሰራተኛዋ አደይ ድራማ ስንመለስ ሁላችሁም ሰራተኛዋ አደይ ክፍል 186ን በመጠባበቅ ላይ ያላችሁ በመጀመሪያ ይህን ቪዲዮ ላይክ እንዲሁም ኮመንት ላይ እየገባችሁ ሰራተኛዋ አደይ ክፍል 187 ቶሎ ይለቀቅልኝ ማለት እንዳትረሱ። እንግዲህ በክፍል 185 ላይ እንዳያችሁ ከሆነ ለሊ ትውስቷ እየተመለሰ ነበር። እናም ሁላችሁ ከዚህ በፊት እንግዲህ የለሊ ሁኔታ በጣም ያስጠላል፣ ለሊ ወደ ቀድሞ ማንነቷ መመለስ አለባት ስትሉ ነበር። አሁን ላይ እንግዲህ በቀጣይ ክፍል 186 ላይ ለሊ ወደ ቀድሞ ጤንነቷ እንደምትመለስ ተስፋ አድርጋለሁ። እናም እስቲ ይሄን ደግሞ በክፍል 186 ላይ አብረን የምናየው ይሆናል። ሌላኛው ነገር ደግሞ እንግዲህ የቤዛ ጉዳይ ነው። ቤዛ ሳታመልጥ መያዝ አለባት ስትሉ ነበር። ቤዛ እንግዲህ አምልጣለች። ዶክተሩ ይሄ ሁሉ የሆነበት ምክንያት ደግሞ በዶክተሩ ቸልተኝነት ነው። ዶክተሩ በራሱ ጉዳይ እንግዲህ ለመጨረስ ከፖሊሶች ጋር በመተባበር እሷን ሊያስይዛት እንግዲህ ሲንቀራፈፍ ነበር ቤዛ ያመለጠችው። እናም ቤዛ አሁን ላይ ከገጀራው ጋር ናት ያለችው። በዛ ላይ ደግሞ እንግዲህ ኢንስፔክተሩ ደግሞ በቤዛ ማምለጥ በጣም ተበሳጭተዋል በዶክተሩ ላይ። እንግዲህ ዶክተሩን በጣም ተጨናንቆ ነው ያለው። ቤዛ ብዙ ነገሩን ነበር አበላሽታ ከሆስፒታሉ የተሰወረችው። እናም ውድ የቻናሌ ቤተሰቦች ቤዛ በቀጣይ ክፍል የምትያዝ ይመስላችኋል? እስቲ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እንደኔው ሀሳብ ከሆነ እንግዲህ የምትያዝ አይመስለኝም። ለምን ካላችሁ በክፍል 185 መጨረሻ ላይ እንዳያዝ ከሆነ ገጀረው ወደ ሆስፒታሉ ሄዶ ነበር። ከዚህ በፊት እንግዲህ ከእናንተ መድኃኒት ስገዛ ወዲያውኑ ነበር የሚያሽለኝ፣ አሁን በጣም ብሶብኛል በማለት እንግዲህ ዶክተሩ ራሱን ፍርሃት ውስጥ እንዲከት ነበር ያደረገው። እንደሚመስለኝ ከሆነ ገጀረው ወደ ሆስፒታሉ የሄደበት ምክንያት ዶክተሩ ፈርቶ እንግዲህ ከቤዛ ላይ ክሱን እንዲያነሳ ፈልጎ ይመስለኛል። በዚህ ሁኔታ እንግዲህ ከቀጠለ ሆስፒታሉን እከሳለሁ ካለ ቤዛንም እሱ ደግሞ ያው ክሱን አቋርጦ እንግዲህ ሊተዋት ይችላል የሚል ጥርጣሬም አለኝ። ስለዚህ ይህ ሁሉ የገጀራው ቀመር ይመስለኛል። እንግዲህ ገጀራው ይህን አስቦ ነው ወደ ሆስፒታሉ የሄደው ሲመስለኝ። እስቲ ወደ ቻናሌ ቤተሰቦች በቀጣይ ክፍል ደግሞ ምን እንደሚፈጠር አብረን የምናየው። እናም ገጀራው ደግሞ ከሆስፒታል እየተመለሰ እያለ እንደ ድንገት ለሊን መንገድ ላይ ያያታል። ለሊ እንግዲህ ከቤት ጠፍታ ነበር ወደ ውጭ የወጣችው። ቤት ደግሞ ሮማንና አደይ ለሊን እየፈለገዋት ነበር። ለሊ ለብቻዋ ወደ ውጭ ወጣለች። በሰዓቱ እንግዲህ መንገድ ላይ ያገኛት
ገጀራው ነበር። እንግዲህ አሪፍ አጋጣሚ ነው ሲል ነበር። ውድ የቻናሌ ቤተሰቦች ገጀራው ለሊን ያግታታል ወይስ ለለሊ ሰው ይደርስላት ይሆን? በቀጣይ ክፍል አብረን የምናየው ይሆናል። ግን ከዛ በፊት ውድ የቻናሌ ቤተሰቦች እስቲ ሁላችሁም ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። እንደኔ ሀሳብ ከሆነ ለሊ ብታመጥ ደስ ይለኛል። አለበለዚያ በገጀራው እጅ ከወደቀች እንግዲህ ገጀራው ከዚህ በፊትም ለሊን እየፈለጋት ነበር። እናም አሁን በገጀራው እጅ ለሊ ከወደቀች እንግዲህ ለለሊም ጥሩ አይደለም የሚል ሀሳብ አለኝ እኔ ጋር። እስቲ የእናንተ ሀሳብ ምን ይመስላል የሚለውን ኮመንት ላይ ያስቀምጡልን። እናም ውድ የቻናሌ ቤተሰቦች የለሊ የትውስታ እንግዲህ እየተመለሰ ነው ያልኩበት ምክንያት በክፍል 185 መጨረሻ አካባቢ እንዳያዝ ከሆነ ሲያዞራት ነበር። እንግዲህ በጣም ጭንቅላቷ ላይ የህመም ስሜትም እየተሰማት ነበር። በዛ የተነሳ ነው እንግዲህ ጤናዋ ሊመለስ ነው ያልኩበት ምክንያት። እናም እስቲ በክፍል 186 ላይ ጤናዋ እንደሚመለስ ተስፋ አድርጋለሁ። በክፍል 186 ላይ የሚፈጠረውን ደግሞ አብረን የምናየው ይሆናል። ሌላው ደግሞ አንድ በጣም አሳሳቢ ጉዳይ የሆነው የፍቅር ጉዳይ ነው። ፍቅር እንግዲህ አደይን ልታስገድላት ነው። ፍቅር አደይን ለማስገደል ያሰበችበት ምክንያት ዴቭን እንግዲህ እንድተው ለአደይ ደጋግማ ብትነግረውም አደይ ዴቭን እንደማተው ነበር አስረግጣ የነገረችው። ነገር ግን አሁንም ቢሆን ፍቅር በዴቭ ተስፋ አልቆረጠችም። አደይ ባትኖር እኔን ይመርጠኛል በማለት እንግዲህ ሌላ ተንኮል እያሰበች ነው። ስለዚህ ውድ የቻናሌ ቤተሰቦች ፍቅር እንግዲህ እስቲ ይህን ነገር ታደርገዋለች ወይስ አታደርገውም የሚለው ወደፊት አብረን የምናየው ነው። ነገር ግን ፍቅር አደይን ከጎዳች ዴቭ ከበፊቱም በጣም ይጠላታል። እንግዲህ በእንደዚህ አይነት ሁኔታ ዴቭን የራሷን ማድረግ አችልም። እንግዲህ ፍቅርን በፍቅር ነው እንጂ ማሸነፍ ያለባት በጉልበት አይቻልም ነው የምለው። ስለዚህ ፍቅር አሁን ላይ እየሄደችበት ያለው መንገድ በጣም የተሳሳተ ነው። እስቲ እናንተስ ምን ትላላችሁ? ፍቅር የምታደርገው ስራ ትክክል ነው ወይስ ትክክል አይደለም? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። እናም ይህን ስራ ደግሞ ዳኒ እንዲያግዛት ነበር ዳኒን ስታማክረው የነበረው። እናስ እስቲ ዳኒ አደይን ምን የሚያደርጋት ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። ቢሆንም ግን ዳኒ አሁን ላይ በፖሊሶች እየተፈለገ ስለሆነ ይህን የሚያደርግበትን ጊዜ የሚያገኝ አይመስለኝም። በክፍል 185 ላይ እንዳያዝ ከሆነ ፖሊሶች እየተከታተሉት ነበር። እነሱ ወሬያቸውን አውርቶ ሳይጨርሱ እንዲህ እቅዳቸው ከምን እንዳደረሱ ሳይታወቅ ነበር ፖሊሶች ሲመጡ ሮጦ የጠፉት። ቢሆንም ግን ስለዚህ እነሱ ሰርጋቸውን ባራዘሙ ቁጥር በማዕከላቸው እንግዲህ ክፍተት እየተፈጠረ ነው። እናም አንዳንድ ክፍተቶች ደግሞ እነሱን ሊያራርቅ ይችላል ብዬ ነው ማስበው። አሁን ላይ ደግሞ ዴቭ እንግዲህ ያው ቶሎ ማግባት ይፈልጋል። ነገር ግን አደይ ፍቃደኛ አልነበረችም። ያለ ቤተሰቦቿ ፍቃድ እንደማታገባው እንግዲህ ስታወራ ነበር። ቢሆንም ግን እየተፋቀሩ መለያየት በጣም ከባድ ነው። ስለዚህ አደይም ከዴቭ ጋር መሆን አለባት ነው የምለው። ሌላኛው ደግሞ እንግዲህ የባቡሬ ጉዳይ ነው። ባቡሬ ለሊ ጉዳይ በጣም ተጨንቋል፣ በጣም ተክዟል። እንግዲህ ለሊ ሁሉም ነገር ረስታለች። ከዚህ በፊት እንደሚታወቀው ከሆነ ለሊና ባቡሬ በጣም ነበር የሚዋደሱ። ነገር ግን አሁን ላይ ለሊ ባቡሬን ከማየት ሞቴን እመርጣለሁ ነው የምትለው። እንግዲህ በለሊ አይፈረድባትም። ምክንያቱም አሁን ላይ ያለችበት ሁኔታ ነው እንጂ እንደዚህ የሚያደርጋት እሷ ወዳ እንዳልሆነ ሁላችሁም የምታውቁ ነው ውድ የቻናሌ ቤተሰቦች። ስለዚህ ባቡሬም እንደዛ መጨናነቅ የለበትም። ለሊ ጤናውም ይመለሳል እንግዲህ በቅርቡ። ስለዚህ ከጎኗ ሆኖ አንዳንድ ነገሮችን ቢያግዛት ቢረዳት ለሊም ቶሎ ወደ ቀድሞ ጤንነቷ ትመለሳለች የሚል ሀሳብም አለኝ እኔ ጋር። እናም ባቡሬም እንግዲህ ጭንቁን ቢያውቁም አሪፍ ይመስለኛል። ወደ ገጀራው ስንመለስ ደግሞ ገጀራው እንግዲህ ለሊን ያው ሊያግታት ነው ብያችሁ ነበር። እናም እስቲ እንደሚያግታትና እንደማያግታት በቀጣይ ክፍል አብረን የምናየው ይሆናል። ወደ አቤ ስንመጣ ደግሞ አቤ እንግዲህ ሰሞኑ በጣም ተጨናንቋል። የአባቶቹ ጠላቶች እንግዲህ አቤን ሲከታተሉት ነበር። ስለተፈጠረው ነገር ደግሞ እሱ ለብቻው ሲጨናነቅ ነበር። ለጓደኛውም ተናግሮ ነበር፣ ነገር ግን ለሄሉ አልተናገረም። በዛ የተነሳ እንግዲህ ከሄሉ ጋርም ሲጨቃጨቁ ሲጣሉ ነበር በዛ ኬዝ። እናም እንዴት ብዬ ልንገራ በማለት በጣም ተጨናንቆ ነበር። ዳይመንድ እንግዲህ እንዴት መናገር እንዳለበት በጣም ሲመክረው ነበር። እሱ በጣም ቢፈራም እንግዲህ ዳይመንድ እውነታውን አፈረጠ። ሄሉም እንግዲህ እንደዛ አላካበደችም። አቤ እንዳካበደው አልሆነችም። እንግዲህ ቀለል አድርጋ ነበር የተቀበለችው። ቢሆንም ግን አሁን ላይ ሄሉ በአቤ ሀሳብ አልተስማማችም። አቤ እነዚህ ሰዎች ለእኛ ጥሩ አይደሉም፣ ስለዚህ ከሀገር መውጣት አለብን እያለ ነበር። እሷ ግን በጭራሽ ሀገሬን ለቅቄ የትም ንቅንቅ አልልም ስትል ነበር።
ውድ የቻናሌ ቤተሰቦች በሄሉ ሀሳብ እናንተ ተስማማላችሁ? ሄሉስ ትክክል ናት? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። እንደኔ ሀሳብ ከሆነ ለሁለቱም ህይወት ሲባል እንግዲህ ሄሉ ከአቤ ጋር ተስማምታ ወደ ውጭ ሀገር ብትሄድ እላለሁ። ለሱም እንግዲህ የሚበጀው ያ ይመስለኛል። አለበለዚያ እነዚህ ሰዎች በቀላሉ የሚፋቱ አይመስሉኝም አቤ እንደነገረው ከሆነ። ስለዚህ ሄሉም ከሱ ጋር ተስማምታ እሱ ያለውን ነገር ማድረግ አለባት። ሄሉ ግን ውጭ ሀገር ከመሄድ ይልቅ ወደ ገጠር ብንመለስ እያለች ነው። እንግዲህ የገጠር መንፈስ እሷንም እየተጫወታት ነው ማለት ይቻላል። ውድ የቻናሌ ቤተሰቦች እስቲ እናንተስ ምን ትላላችሁ? በዚህ ጉዳይ ላይ ሀሳብ አስተያየታችሁን ብታስቀምጡልኝ በጣም ደስ ይለኛል። ወደ ሮማንና አሹ ጉዳይ ስንመጣ ደግሞ እንግዲህ አሹ ቀብራራው የሚዬ ልጅ አሁን ላይ በሮማን ፍቅር እንግዲህ ክንፍ ብሏል። ነገር ግን እስካሁን ድረስ አልተናገረም። ለብቻው ሲቃጠል ነበር እንግዲህ። ነገር ግን ሮማንም አሹን ትወደዋለች። እሱ ለመናገር ፈራ እንጂ ከሱ እየጠበቀች ነበር። ከመችመች ነው የሚነግረኝ፣ ከመችመች ነግረኝ ሁለታችን በፍቅር እብድ ነው የምንለው እንግዲህ እያለች እሷም ስትጠባበቁ ነበር። ቢሆንም ግን አሹ በጣም ነበር የፈራት። እንደኔ ሀሳብ ከሆነ አሹ ለሮሚ እንግዲህ ቢነግራትና አብሮ ቢሆኑ ደስ ይለኛል። እናንተ ሳይመስላችሁ? እስቲ አሹና ሮማን አብሮ ይሁኑ የምትሉ ሁላችሁም ኮመንት ላይ እየገባችሁ አሹና ሮማን አንድ ላይ ቢሆኑ በጣም ደስ ይለናል ማለት እንዳትረሱ። እናም እስከዛሬ ድረስ እንግዲህ ያው እስከዚሁም ድረስ የመጣ ነው አሹና ሮማን እንግዲህ የሚሆኑበትን ቀንም እየተጠባበቅን አደይና ዴቭ ደግሞ የሚጋቡበትን ቀን ስንጠባበቅ ነበር። ነገር ግን በጣም ዘገየ። በዘገየ ቁጥር እንግዲህ ሁሉም ነገር እየተበላሸ ነው የሚመጣው። በመካከላቸውም ፈተና እየበዛ ነው የሚመጣው። ስለዚህ ያንን ፈተና እንግዲህ እነሱ አሁን ላይ እየተጋፈጡ ነው። ቢሆንም ግን ሮማን አሁን ላይ በአሹ ፍቅር በጣም የተጎዳች ይመስለኛል። ስለዚህ አሹም ለሮማን ነግሮ ይሄን ነገር ቢዘጉት አሪፍ ይመስለኛል። ነገር ግን አሹ ለምን እንዳልነገረ ግራ ነው የሚገባኝ። ወደ ኪንጎና ቅምጥል ስንመጣ ደግሞ እንግዲህ ኪንጎ አሁን ላይ ከቅምጥል ጋር ጥሩ በሚባል ደረጃ ላይ ነው ያለው በፍቅር እና እንግዲህ አሁን ላይ ያው የቅምጥልን ባህሪ የምታውቁ ነው። ቅምጥል እንግዲህ ኪንጎ ከማንም ጋር እንዲሆን አትፈልግም። ከሌላ ሴቶች ጋር እንግዲህ ግንኙነት እንዲኖሩ ማለትም ያው እንደ ጓደኛሞች እንዲሆኑ አትፈልግም። በቃ ከኔ ውጭ ሌላ ማንንም እንዳታይ ነው የምትለው። እንደ ድንገት ሆኖ እንግዲህ በሚሰሩበት ቦታ ከስራ ባልደረባ ከቤቲ ጋር ይጃለሳል። ከሷ ገንዘብ ተበድሮ ነበር። በዛ ኬዝ ቅምጥልን በጣም ተናዳ ተበሳጭታ ነበር። እኔ እያለው እንዴት ከሌላ ሴት ገንዘብ ትቀበላለህ ስትል ነበር። በዛ እየተጨቃጨቁ ድንገት ደግሞ ቤቲ ትደውላለች። ቤቲ ስትደውል እንግዲህ በጣም ደንግጦ ነበር ኪንጎም እንዴት ላንሳው በማለት ኪንጎ በጣም በመፍራቱ እንግዲህ ለምን ስልኩን አታነሳው በማለት ስልኩን ነጥቃ ስትወስደው ቤቲ ቆንጆ ብሎ እንግዲህ ሴቭ የተደረገ ስልክ ነበር እየተደወለለት። በዛ ደግሞ እንግዲህ አሁንም ቅምጥል በጣም ተናዳ እንዴት በእኔ ላይ ሌላ ሴት ትደርባለህ? እንግዲህ እውነታውን ሳታውቅ እንደዛ ነበር ያለችው። ቢሆንም ውድ የቻናል ቤተሰቦች እንግዲህ ኪንጎ እንዴት ላስረዳት ማለት በጣም ተጨናንቆ ነበር። ሲያስረዳት እንግዲህ ሁሉንም ነገር ያደረገችው ቤት እንደሆነች እሱ ምንም ነገር እንደማያውቅ እንግዲህ እንደዛ ብላ ሴቭ ያደረገችው እሷ እንደሆነች ሲነግራት ወዲያውኑ ነበር የተረዳችው። እናም በጣም ደስ የሚል ነው ይህ ነገር። እሷም እሱን ትረዳለች፣ እሱም እሷን ይረዳታል። እንግዲህ እነሱ መካከል ያለው ፍቅርም ደስ የሚል ነው። ቢጣሉም ለደቂቃዎች እንጂ ይህን ያህል ለቀናትም ለሳምንታት የሚጣሉ ሰዎች አይደሉም። ፍቅራቸው የሚያስቀና ነው። ቢሆንም ግን አንዳንዴ ቅምጥል እንደ ወንዳ ወንድ የሚያደርጋት ነገር አልተመቸኝም። በቃ ኪንጎ ከሰው ጋር በሆነ ቁጥር እንግዲህ የሆነ ነገር በሆነ ቁጥር አንጠባጥባለሁ የምትለው ነገር ያንን ነገር ብታስተካከል እንደ ሴት ብትሆን ደስ ይለኛል። እሱ አሁን ላይ እንደ ወንድ እየሆነች ነው። ሙዷ አልተመቸኝም። ቢሆንም ግን ያው ለሱ ካላት ፍቅር የተነሳ ነው እንደዛ የምትሆነው። ማንም እንዲቀማት ስለማትፈልግ ይመስለኛል። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። ሌላው ደግሞ ወደ ዶክተሩና ዴቭ ስንመጣ እንግዲህ ዶክተሩ ያው አደይን እንደሚወዳት ሁላችሁም የምታውቁ ነው። በጣም ነው የሚወዳት። ነገር ግን ፍቅረኛ እያላት እንዴት ነው እንደዚህ ማድረገው እያለ አንዳንዴ ራሱን
ለመቆጣጠር ይፈልጋል። ነገር ግን የፍቅር ጉዳዩ ነው እንግዲህ ፍቅር ያው ራሱን እንዳይቆጣጠር እያደረገው ነው። ያንን ነገር ደግሞ ዴቭ በጭራሽ አልወደደውም። ይህ ሰው ያለ ምክንያት አይመስለኝም ለአደይ የሚደውልላት አደይን ቶሎ ቶሎ የሚያገኛት በማለት እንግዲህ በዛ የተነሳ ዶክተሩን በጣም ሲጠራጠረው ነበር። ነገር ግን ያው ሌሎች ሰዎች እንግዲህ ኖርማል እንደሆነ ነበር ሲያወሩ የነበሩ እና ውድ የቻናል ቤተሰቦች እስከዚሁ ድረስ መምጣታችሁ ካልቀረ ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ እንዲሁም ይህ ቪዲዮ ለብዙ ሰው እንዲደርስ ላይክ ማድረግ እንዳትረሱ እያልኩ እኔ ከወዲሁ ልሰናበታችሁ። ሁላችሁም በያላችሁበት ደህና ቆዩልኝ እያልኩ